ወለጋ አንድ ቀበሌ ውስጥ ነገ ሞት የሚካሄድ ከሆነ ብዙ ዓለም ያሉ የመረጃ ተዋናዮች ያቁታል። ጫፍ ጫፍ ይላሉ። ልክ እንደ ሞተም የዓለም ሚዲያዎች ይዘግባሉ። እኛ ገና ለመረጃውን ሰምተን ወታደር በምንሯሯጥበት ጊዜ ከኛ በላይ አጀንዳውን ማስፋት የሚችል ኃይል አለ። የመረጃ ጦርነቱ አካል ስለሆነ ይህ የመረጃ ጦርነት በስንዴ ላይ ወይም በግሪን ሌጋሲ ላይ ኢትዮጵያ አስደማሚ ስራ ብትሰራ ስራም አላጣ አይገኝም እዛ። ይህንን የግራጫ ጦርነት አንድ አካል የሆነ የመረጃ ጦርነት ኢትዮጵያ አሁን ባላት አቅም ሙሉ በሙሉ መከላከል ትቸገራለች። የተቀናጀ ስለሆነ ትሞክራለች በብዙ ግን ቀላል አይደለም። ሁለተኛው ዲፕሎማሲ ነው። የሳይበር ጦርነት ቁጥሩ እየጨመረ ነው ያለው። አራተኛው የተልእኮ ውጊያ ነው። እግር አልባ ተላላኪዎች ባንዳዎች ያሉበት ሀገር ሲሆን ጨው እያቀመስክ ትልካቸዋል።